ስልክ ደውላ ከማውራት ይልቅ አሁን ላይ ዩቲዩብ ላይ ገብታ አንድ ፊልም ብታይ ይቀላታል። እውነቴን ነው። ለምን መሰላችሁ? ሁሉ ነገር ስልችት ስላላት እኮ ነው። ወደ እናንተ ብትደውል ጭቅጭቅ፣ ወደ አንዱ ስትደውል ኮርተሽ፣ ወደዚህ ስትደውል እንደዚህ ያለ ነገር አምጪ እንጂ የሷን ነገር የሷን ችግር የሚረዳት አንድ ሰው የለም። ስልክ አጥፍታ እኮ ለጥ ማለት መተኛት ትፈልጋለች። ነገር ግን አይምሮዋ ላይ የሆነ ችግር እየተመላለሰ አያስተኛትም። እንባ ነው የሚቀድማት። አንዱ ስታስብ፣ ወደ አንዱ ስትሄድ፣ ወደ አንዱ ስትመጣ በሐሳብ አይምሮዋ ሊፈነዳ ይነሳል። ስለዚህ ቢያንስ ዩቲዩብ ይሻላል። ዩቲዩብ ላይ ከገባች አንደኛ የሚያጨናንቃን ነገር ፈታ ይላል፣ ትዝናናለች። ሁለተኛ ደግሞ እሷ የምትኖረውን ህይወት ዩቲዩብ ላይ በካራክተር መልኩ ታየዋለች፣ በዛ ትጽናናለች። ወደ እናንተ ማን ብላ ትደውል? የራሳችሁ መሳቅ መጫወት ነው እንጂ የሰው ችግር አይገባችሁ። ደንዝዛችኋን እኮ። ለምን ኮራሽ ምን አጠፋሽ ነው እንጂ ለምን ጠፋሽ ምንድነው ያጠፋሽ ነገር የሚባል ነገር የለም። እውነቴን ነው። ስለዚህ የዩቲዩብ ይሻላል። እኔ ራሱ እንዳለ አሁን አብዛኛው ዩቲዩብ ላይ ናቸው። በቃ ካራክተር ተሻለ ከሰው አስባችሁታል? ከኔና ከናንተ ካራክተሩ እዛ ጋር ያለው ካራክተር ተሻለ በልጦ ተገኘ።